የሶሻል አዲስ ፕሮጀክትን የሰራ ነው ከኤፍራታ ጋር ነው። ስሜ ኤፍራታ ብርሃኑ ይባላል። ሳሮ ቦጋለ እባላለሁ። ከተማችን እየፈረሰ እየተቀያየረ ስለሆነ የአዲስ አበባ አርቲስቶች ምን ትላላችሁ ወይም ደግሞ ይሄ ሞመንት እንዴት አድርጋችሁ ካፕቸር ታደርጋላችሁ ሚል ኦፕን ኮል ወጣ። አፕላይ ያደረግንና ምን ነበረ ሀሳቡ የፈረሱ ቦታዎች ላይ የሆነ አይነት ሚውራል ብንሰራ እንዴት አድርገን ካፕቸር ማድረግ እንችላለን ይሄ ሞመንት ብለን አሰብንና አንዳንድ ሎኬሽኖችን ቼክ ማድረግ ጀመርን። ሄደን ወደ አዋሪ አካባቢ፣ ደንበል፣ ካሳንቺስ ይሄ ብዙ ነዋሪዎች አንድ ላይ የሚኖሩባቸው ግን የፈረሱ ቦታዎችን ማለት ነው። እነሱን ቼክ አደረግን። ከዛ አንድ ሎኬሽን አገኘን ወደ ጌቱ ኮመርሻል ጀርባ እና ቦታው ላይ ከ4 ወር ምናምን በፊት አካባቢ ነበር የፈረሰው እና ስፔሱ ላይ እንዴት ነበረ በጣም ብዙ ሰዎች አንድ ላይ የኖሩት ለረጅም ዓመታት። ከዛ በኋላ ይሄ ሪኖቬሽን ያስፈልጋል ተብሎ ሲፈርስ ወደ ሌላ አካባቢ ሄዱ ነዋሪዎች እና እዛ የፈረሰው ቦታ ላይ ሄደን ስኬች ማድረግ ጀመርን። አንዳንድ አይዲያዎች ማሰብ ጀመርን። ምንድን ነበር ኮንሰፕቱ? አንድ ጌም መረጥን። ይሄ በጣም ኮመን የሆነ ሁሉም ሰዎች የሚጫወቱት ጌም አለ፣ ብዙ ሰዎች የሚያውቁት ጌም መረጥን። ጂንጋ የሚባለውን ጌም ብዙዎቻችሁ ታውቁታላችሁ አይ ቲንክ። እሱ ምንድነው ብዙ ፒሶች አሉ። አንድ እናወጣለን፣ ከዛ አንድ ከላይ እንገነባለን፣ አንድ እናወጣለን፣ አንድ እንገነባለን እና 2-3 ሰዎች እና ከዛ በላይ የሆኑ ሰዎች ናቸው የሚጫወቱት። ሚውራሉ ስኬቹ ምንድነው 3 እጆች አሉ። እነሱ እጆች ይሄንን ጂንጋ ይጫወታሉ። ጌሙ መሀል ላይ ነው፣ ገና እንደተጀመረ ሳይሆን ኦሬዲ ወጡ ከላይ የተደረቡ ኦሬዲ ወጡ ፒሶች አሉ። ከዛ በኋላ ደግሞ ከጀርባ እንደ ሲዌት ነገር ሆኖ ይሄ ቤቱ የተደራረቡ ቤቶች የሚያሳይ ሲምፕል ስኬች አለ ማለት ነው። ስለ አርባን ትራንስፎርሜሽን ስናስብ ስፔሻሊ ስለ አዲስ አበባ ስናወራና ስናስብ ሶሳይቲውን እናስባለን፣ ኮሚኒቲውን እናስባለን እና አዲስ አበባ ስፔሻሊ አዋሪ፣ ካሳንቺስ፣ 4 ኪሎ ያለው ኮሚኒቲ በጣም ታይትኔት የሆነ ኮሚኒቲ ነው። ሶሳይቲን ይሄ ዲኮንስትራክሽን በሚኖር ጊዜ ጂንጋ ምን ሪፕሬዘንት ያደርግልናል? አርትወርኩ ባላንስ ከሌለው ላይክ አንዱን አንስተን ሪአሬንጅ ስናደርግ ባላንስ ከሌለው አንዷ ፒስ ሮንግ የሆነችው ፒስ ከወጣች ሶሳይቲ ይፈርሳል፣ ኮሚኒቲ ይፈርሳል፣ ሃርመኒ ይጠፋል። እነዚህ ነዋሪዎች ወደ አዲስ ቦታ ሲሄዱ አዲስ ራቅ ያለ ቦታ ሪሎኬት ሲደረጉ ረጅም ዓመት ቢልድ ያደረጉት ኮሚኒቲ ነው። ረጅም ዓመት ተወልደው ያደጉበት ቤተሰባቸው የኖሩበት ረጅም ዓመት የቆዩበት ስትሮንግ የሆነ ኮኔክሽን ስትሮንግ የሆነ ኮሚኒቲ እንደ አዲስ ሪቢልድ ማድረግ ሊኖርባቸው ነው። this is አዲስ ኤክስፒሪየንስ ለነሱ። አርትወርኩ የጂንጋ ሪፕሬዘንቴሽን አንዷ ፒስ አንዱን ሃውስሆልድ አንዱን ነዋሪ ሪፕሬዘንት ታደርጋለች ማለት ነው። እነሱ አንድ ላይ ተገንብተው ነው የሆነ ሶሳይቲ እዛ ጋር የሚፈጥሩት ማለት ነው። እና እንደ አንድ አርቲስት ይህንን ሞመንት የሆነ አርቲስቲክ በሆነ ካፕቸር ለማድረግ ሞክረናል እና አሪፍ ኤክስፒሪየንስ ነበር ለኛ እና በዋነኝነት የሶሻል አዲስ ቲምን በጣም ማመስገን እንፈልጋለን ይህን ኦፖርቹኒቲ ስለሰጣችሁ። ቴንክ ዩ።